ዋው ዛሬ እንግዲህ በጣም ደስ ያለኝ ቤት ነው ማሻአላ። ይሄም ጅብ ላይት አለው። የኔ ቤት ራሱ እንደዚህ አድርጎ አልተሰራም። አሁን እኔ ኧረ ይመቸው ይደገም እና ይኸው ማብራቱ ጅብ ላይቱ እና እንደምታዩት እንግዲህ ዛሬ ውብ ቤት ፈርሸናል። በጣም የሚያምር ቤት በረንዳው ይሄ ሙሉ ሴራሚክ ተደርጓል። ያ አላህ ከወንጀል አስዳን፣ ያ ረቢ እርጋታን ስጠኝ፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ በባቲ እንገኛለን። እንግዲህ እና እንደምታዩት እንግዲህ ዛሬ ውብ ቤት ፈርሸናል። በጣም የሚያምር ቤት በረንዳው ይሄ ሙሉ ሴራሚክ ተደርጓል እንደምታዩት በዚህ ጋር ማለት ነው። በጣም የሚያምር ቤት ነው። እዚህ ጋር ደግሞ ክሽና አለት። በዚህ ጋር ክሽና ተሰርቶላታል። ይሄ ደግሞ ፍሬንች ዶር በር ነው። በዚህ ጋር እንግዲህ ቀጥ ብለህ ዝና አቤት እንግዲህ እንደምታዩት ይሄን የመሰለ አልጋ እዚህ አስገብተናል። በጣም የሚያምር አልጋ። ያው እንግዲህ ማብራት ስለሌለ ማብራት አልቻልንም። እዚህ ጋር ኮርኒሱን አስገባላት። እዚህ ጋር ኮርኒሱ አለ። ማብራት ሁሉ የተሟላ ነው። የመጋረጃ ብረትም ተሰቅሏል እንደምታዩት። ይሄ ደግሞ 6 ተከፋች ቁም ሳጥን ከዛ ደግሞ ኪችን እዚህ ጋር አለ ፊት ለፊት ላይ እዛ ማዶ ለፋ። እዚህ ጋር መዋቢያም አለችው። በጣም የሚያምር መዋቢያ አልጋ። እንግዲህ ማብራት ያለው ነው። ማብራት ይችላል። ቻርጅ ማድረጊያ ምናምን ያለው ሙሉ በጣም የሚያምር ነው። እቺ ኪችን እንግዲህ እንደምታዩት እዚህ ጋር ማጠቢያ ማስደረግ ትችላለች። ለጊዜው ስላላደረግን ነው እና በጣም ትልቅ ኪችን ካቢኔ ነው። እዚህ ጋር የሚደረደሩ እቃዎችን ትደረድራለች። እዚህ ጋር ደግሞ ከባባድ እቃ በቁማቸው ማስገባት የሚችል ነው። እቺ መደርደሪያ ናት። እዚህ ጋርም ደግሞ ሰፋፊ እቃ ይይዛል ማለት ነው። ይሄ በዚህ በኩል ያለው እና በጣም የሚያማምር እቃ ነው። ቤቱም ያምራል ማሻአላ ተበረከላ። እዚህ ጋር ደግሞ አቤት ያው ማብራት የለም። ማብራት ባለመኖሩ ትንሽ ጨለማ አለ። በጣም ሰፊ ቤት ነው እንደምታዩት። መጅሊስ ይሄን የመሰለ አረቢያ መጅሊስ 30 ቲክነስ እዚህ ቤት ገብቷል። በጣም የሚያምር ነው። እዚች ጋር ፊት ለፊት ደግሞ ትንሽዬ ቲቪ ስታንድ አለች ማለት ነው። ይሄ መሬቱ እንግዲህ ይሄው ምንጣፍም አያስፈልገውም። ያው በጫማ ገባሁኝ እንጂ ምንጣፍም አያስፈልገውም። ይሄ ሴራሚክ ነው ሙሉ በሙሉ። ክላሷ ሴራሚክ አስደርጋለች። ያው ልጅቷ ያው ሰርታለች እና የአረብ ሀገር ሴት ጀግና ናት ብዬ አስባለሁ። ምክንያቱም ይሄ ሴራሚክ ሙሉ ተመልከቱ፣ ሙሉ በረንዳ፣ ሙሉ ሽንት ቤት፣ ሁሉ የአልጋ ክላሱ ሳይቀር ሴራሚክ ነው። ይሄ በቃ እንደዚህ አድርጎ የሰራ ለመጀመሪያ ጊዜ ነው ያየሁት። በቃ በጣም ማድነቅ አለብኝ እቺ ልጅ። እስከ ዛሬ ያየሁት ቤት እንደዚህ ጂፕሰኑ እንደምታዩት በጣም ያምራል። ከዛ ደግሞ ወደ ላይ አይታችሁ ወደ ስርም ስታዩ ሁሉም ነገር የሚያምር ነው እና እንግዲህ እህታችን ጠንካራ ወንድም ስላለን ነው። በነገራችን ላይ ወንድም ይኖራችሁ ጠንካራ ወንድም እንደዚህ ቆሙበት ሴራሚክ ቤቱ በውበት መሰራት ይሄ ነው ዋናው ነገር። ብዙ ብር ብጨርሱም ብዙ ብር ብከስሩም ይሄ ነገር እንደዚህ ማመር አለበት። በነገራችን ላይ ብዙ ቤተሰብ አሁን እኔ ቃዥ ሲሄድ ተሰርቷል ትባላለች። እኔ እዛ ጋር ካሜራ ማዞር አልችልም። ቤቱ አንቺ የሰራሽው እንትን ያልሽው ቤቱ ጀርባው ሳይገረፍ ኮርኒስ ሳይደረግ ምንም አይነት ይሄ ደግሞ ግርግዳው ራሱ እንደዚህ ጂፕሰን ተደርጎ በቃ የሚጎራበጥ ግርግዳ ይሰራልሻል። አንቺ ግን ገንዘቡን ልከሻል፣ ለፍተሻል። አሁን ይሄ ግርግዳው እንደምታዩት ውሃ ልኩን ጠብቆ ተስተካክሎ በቃ ተለፍቶበታል። በቃ ቤቱም ከተማ ውስጥ ነው ያለው፣ ተለፍቶበታል፣ ተሰርቷል። በቃ እንደዚህ ነው እና ሰው ሲኖራችሁ እንደዚህ አድርጎ ዘመናዊ ቤት ጥብቅ አድርጎ ይሰራላችኋል። አሁን ይሄ ቤት በቃ ከብሉኬት ቤት አያንስም። ያው ሳር ቤት እንጨት ቤት አይመስልም ስታዩት፣ ብሉኬት ቤት ነው በቃ የሚመስል። ዋው ማብራት ፈጣ። ኧረ ይመቸው ይደገም እና ይኸው ማብራቱ ጅብ ላይቱን እንደምታዩት በቃ ቤቱ በጣም ተሰርቷል። ማሻአላ ተበረከላ። እንግዲህ ወንድሟ መመረቅ አለባት ብዬ ነው የማስበው ነው። እንደዚህ አይነት ወንድም አይገኝም። ይሄ ቤት አስደስቶኛል። ከልቤ ነው ማወራው እና አልጋው ይደገምላችሁ። አይዋ አልጋው ይደገም። ልድገምላት እንዴ ያችንም ላብራት። ኦኬ
ይሄው እንደምታዩት እንግዲህ አልጋውም ያበራል፣ ከላይም ያበራል። ሁሉ ነገር ማብራት ነው። ማሻላ ተበረከላ። ዋው ዋው ዋው! ዛሬ እንግዲህ በጣም ደስ ያለኝ ቤት ነው። ማሻላ ይሄም ጂብ ላይት አለው። የኔ ቤት ራሱ እንደዚህ አድርጎ አልተሰራም። አሁን እኔ በአካል አለሁኛ እዚህ ሀገር ገና ነኝ። እንደዚህ ማብራት ይሄ ማብራት 3 ፍሬ ስንት ሺህ ብር እንደሆነ እናንተ መገመት ትችላላችሁ። በጣም ውድ ናቸው ማብራቶች። ይሄ ማብራት አሁን 10 ምናምን እኮ ነው የሚሸጠው ማለት ነው። እና በጣም ያምራል። እዛ ጋውና ቁምሳጥኑን አስገባላት። ይሄው ቁምሳጥኑም እንደምታዩት እንግዲህ አልጋውም ይሄን ይመስላል። እንግዲህ እኛ ነጫጭ አምፖል ነው ያደረግነው። የፈለገችውን አምፖል ቀይ የሚያበራ ከለር የሚቀያይር አምፖል እዚህ ጋር እችን እንደዚህ አውልቃ መሰካት ትችላለች። ምንም የሚቸግር ነገር የለም። ሁሉ ነገር ሰርተንላታል እና ይሄን ይመስል ይኸው ግንብ ቤት ነው። ይሄ እንዳለ የሚሰራው እዚህ ግንብ ነው። ዋው ዋው! እዚህ ጋር እንግዲህ ቤት ፈርሸናል። እስቲ እንግዲህ ምን አይነት እቃ እንደምናሰራ እና ምን አይነት እቃ እንዳመጣን እንድታዩልን ነው። ያው ቀለም ስላልተቀባ ነው ይሄ ውጭው እንጂ አልቋል። ምንም ነገር አልቀረውም። እንደምታዩት እዚህ ጋር አልጋ ሜትር ከ50 እና ቁምሳጥን ባለ 6 ተከፋች ተደራቢው እዚህ ጋር እንደምታዩት በጣም የሚያምር አልጋ ነው ይሄ። እዚህ ጋር እንግዲህ አልጋ ሜትር ከ50 ነው። ክላሱ ምን ያህል እንደሚሰፋ ምን ያህል እንትን እንደያዘው ተመልከቱ። ይሄ አሁን ሌላ ቦታ ስለ ሳሎን ነው የምትጠቀሙት። ሳሎን ነው የሚያክለው። ማሻላ እቃዋ በጣም ትላልቅ ስለሆነ እዚች ጋር እቺ መስቀያ ናት። ይሄ ደግሞ መደርደሪያ ነው። ሁሉንም እቃ መደርደር ትችላላችሁ። 2 መሳቢያ ሚስጥር መሳቢያዎች በውስጥ አሉ። እዚህ ጋርም እንደዛው ተመሳሳይ ሚስጥር መሳቢያና መደርደሪያ ተደርጎላታል። እነዚህ ደግሞ የኮንፈርት ማስቀመጫዎች ናቸው ሙሉ ማለት ነው። እነዚህ ብርድ ልብስና ኮንፈርት ትላልቅ እቃዎችን እዚህ ውስጥ ሙሉ በሙሉ ማስቀመጥ ትችላላችሁ። ምንም አይነት ሳጥን ምናምን አያስፈልጋችሁም ማለት ነው። በቃ ይሄ ቁም ሳጥን ከተገዛ ሙሉ እቃችሁ እዚህ ውስጥ ይሆናል ማለት ነው። እና ይሄን ይመስላል መዋቢያ ዋሳ። እሺ መዋቢያ እንደምታዩት ማስቀመጫዋ የምታምር ተደርጋ የአልጋው ተመሳሳይና የቁም ሳጥኑ ተመሳሳይ ነው። መዋቢያ በዚህ አለ። ሽንት ቤት ደግሞ በዚህ አለ። እሱ ሸዋር ነው። አዎ እዚህ ጋር እንግዲህ አልጋ ክላስ ውስጥ እንደዚህ ሸዋር በዚህ መግባት ይችላሉ። በጣም ያምራል ማለት ነው። በቃ ሁሉ ነገር ያበደ ነው። እዚህ ጋር ደግሞ መለስ ብለን እንደምታዩት እስቲ አረፍ በሉ። እንግዲህ አረቢያ መጅሊስ አለ። ማሻአላ ይሄን አረቢያ መጅሊስ እንግዲህ በቲክቶክ ብዙ ጊዜ አይታችሁት ነበረ። እዚህ ቤት ገብቷል። ይሄን የመሰለ ምንጣፍ ጋራ ይሄ ምንጣፍና እቺ አበባ አብራ ነው የምትሄደው። አበባይቱ ጋር ነው የምትመሳሰለው። በጣም ያምራል። ከላይ ኮርኒሱ ጋርም ያምራል። ወደፊት እንግዲህ ጂብ ላይት የሆነ ማብራት ጋር የተለያየ ማብራቶች ጋር የሚመሳሰልና የሚያምር ይሆንላታል ማለት ነው። ይሄ እንግዲህ 30 ቲክነስ ነው። ቦንዲዱ እንግዲህ ምንም ልብሱን ልትቀይሩ ትችላላችሁ እንጂ ይሄ ከስር ያለው ፍራሽ ምንጊዜ የማይበላሽ ነው። ቦንዲድ ነው ዋናው። ከላይ ያለው ልብስ ሳይሆን የውስጡ ነው ጥንካሬው ምንጊዜም የማይበላሽ እና የማይተረብሽ ማለት ይሄ እቃ ነው። ከዚህ ደግሞ አለ ኪችናችን እንግዲህ 2 ሜትር ከ50 ወደ ጎን እዚህ አስገብተነዋል። አሁን እዚች ቦታ እንዲቀመጥ ብለን ከዛ በኋላ ሜትር ከ20 አልጋ እዚህ ጋር አለች። እዛ ጋር ደግሞ 2 ተከፋች ቁም ሳጥን ይቻለች። ተመሳሳይ ናቸው እንግዲህ እነዚህ እቃዎች ማሻአላ ተበረከላ በጣም ያምራል።